አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጀምስ ዩቲዩብ ተከታታዮች እንኳን ወደ ጀምስ ዩቲዩብ በሰላም መጣችሁ። እንዲሁም ክርስቲያን ወገኖቻችን ሰላም ሰላም ብለናል ማለት ነው። እንግዲህ በድጋሚ ተከስተናል ማለት ነው። የመዳም ቅመሞች ጀማል ቀበጡ ቅበጥልን መቅበጡ ተመችቶናል ይደገመልን ባላችሁት መሰረት ይዘን ተከስተናል ማለት ነው። እንግዲህ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከእናንተ የሚጠበቀው ይሄ ብቻ ነው እና ይህን ካረጋችሁ እኔ ደግሞ በቃላችሁ መሰረት ለመገኘት ዝግጁ ነኝ ማለት ነው። እና በድጋሚ እንኳን ወደ ጀምስ ዩቲዩብ በሰላም መጣችሁ። እንደዚህ ዘና ፈታ የሚያደርግ ቪዲዮዎችን ይዘን እንመጣለን ማለት ነው። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ማበረታታት ብቻና ብቻ ነው። እና ወገብህ እያላችሁ ነበር ደግሞ ወገብህ ተርፏል እንዲህ ምናምን እያላችሁ ነበርና የሸጋቢ ቀበጥ የሙራድ አባት ብዬ እኔ ደግሞ ለምን ድጋሚ አላሳያቸውም ብዬ ሰራሁ ማለት ነው። እና ወገብ አለ አብሽሩ፣ ወገብ እንዳለንጋ ታጥፎ የሚዘረጋ ነው። ማሻአላህ ተባረከላ በሉ ማለት ነው። እና ለማንኛውም የመዳም ቅመሞች እንግዲህ እንደምትወዱት እርግጠኛ ነኝ። ይደገም እያላችሁ ስለነበር ደግመናል ማለት ነው። በድጋሚ ተከስተናል እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እናንተ ብቻ አበረታቱን ማለት ነው። እና እንግዲህ በድጋሚ ደግሞ ምን ይዘንላችሁ እንንጣ አሁንም በኮሜንት አሳውቁን ማለት ነው። እኛ ቃላችሁን እናከብራለን፣ ያላችሁትን ይዘን እንመጣለን ማለት ነው። ብቻ እናንተ የምንጠብቀው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እኛን ማበረታታት ብቻ ነው። እስኪ ቪዲዮዬን ቫይራል አውጡልኝ፣ የሰው ደስታ የሚያስደስታቸው ማለት ነው። እና ከእናንተ እኔ ምንም አልጠብቅም። ላይክ፣ ሰብስክራይብ፣ ሼር ብቻ እያደረጋችሁ አበረታቱኝ እና ሌላውን ለእኔ ተውት ማለት ነው። ደግሞ ለመቅበጥ እኔ እኮ ተው አልቅበጥ ብዬ ነበር ቦታ አጥቼ እንጂ ማለት ነው። የያዘ ይዞኝ እንጂ እኔ ለመቅበጥ ማንም አያህለኝም። እና እናንተን ለማዝናናት ዝግጁ ነኝ ማለት ነው። እወዳችኋለሁ፣ አክብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።